ሁላችሁንም ራይት አድርጌያችኋለሁ። እስቲ ምን ትሆኑ? ለማገልግሎት ለማን አገልግሎት አትዘጋጁም? እግዚአብሔር ለማገልገል እጃችሁን አውጡ። አገለግለዋለሁ ምትሉ አይዟችሁ፣ ጌታቸው በቃ በረከት ይሆናል፣ ይበዛልናል፣ ያገለግሏችኋል እና እግዚአብሔር ይጨመርበት። እናንተም ጸልዩ፣ ታዘዙ። ሰበካ ጉባኤ ወደፊት ሲያዘን፣ ቤተክርስቲያን ስታዘን በሁሉም ነገር እሺ እንበል። ይሄ መሆኑን ስናስብ እግዚአብሔር ይመጣል አለ ዳዊት። እንዴት ይመጣል እንዳለ ሰምታችኋል። ለፍርድ ይመጣል፣ ለፍርድ ይቀመጣል፣ ይመጣል በገሃድ ወአምላክነ ኢያረምም። አምላካችን ይመጣል ዝም አይልም፣ እሳት በፊቱ ይነዳል ይላል። ሁሉ እየታየ ነው። የሚድነው እስከ መጨረሻው የጸና ነው ይላል። ምን ያለ ነው? ማቴዎስ 24:13 ላይ እስከ መጨረሻው የሚጸና እሱ ይድናል ይላል። አቤት የዚያን ጊዜ ክርስቶስ ሲመጣ ሐዋርያቱ የሚስጥሩ ተካፋዮች ስለዚህ ዓለም ሳይሆን ስለ ወዲያኛው ዓለም የሚጨነቁ ናቸው። እኛ ስለዚህኛው ነው የምንጨነቀው። አቤት የዚያን ጊዜ ክርስቶስ ሲመጣ፣ አቤት የዚያን ጊዜ ክርስቶስ ሲመጣ፣ ትንሹም ትልቁ መድረሻውን ሲያጣ ነተካኝ ምግባር ግብር አልገበረ ትሩፋት ትርፋ መኖ